ነገራችሁን አሁንም ጣሉ ይላችኋል። እግዚአብሔር መጥቶ ማንን ያናግረዋል? ያዕቆብን ያናግረዋል። ምን ብሎ ይነግረዋል? እንደዚህ ያደርግልሃለሁ፣ ገለጥልሃለሁ ያዕቆብ፣ የምትፈልገውን ነገር እሰጥሃለሁ ያዕቆብ። ስለዚህ ምን አድርግልኝ? አንድ ነገር እንድታደርግልኝ እፈልጋለሁ ይለዋል። በእናንተ ቤት ውስጥ፣ በእናንተ ስፍራ ውስጥ፣ በእናንተ አካባቢ ባዕድ አምልኳችሁ ምን አድርጉ? አስወግዱልኝ። ይሄ ባዕድ አምላካችሁን ስታስወግዱ ምን አደርጋለሁ? እኔ ወደ እናንተ እመጣለሁ፣ እኔ ወደ እናንተ እቀርባለሁ አላችሁ። ዛሬ በባዕድ አምልኮ ውስጥ ሆናችሁ እግዚአብሔር ባክህን ልቀቅ፣ አስለቅቀኝ ከዚያ ክፉ ተግባር፣ ከዚህ ጥንቆላ ተግባር፣ ከዚህ መዋት ተግባር፣ ከዚህ ምትሉ ሰዎች አላችሁ። ያዕቆብ ሰበሰባቸውና እንደዚህ አለ፣ ተነስተው ወደ ቤቴል እንውጣ፣ እዚያም በመከራዬ ቀን ለሰማኝ በሄድኩበት ስፍራ ሁሉ ላልተወኝ አምላክ መሠዊያ እሠራለሁ። ዛሬ እግዚአብሔር መሠዊያ እንድትሰሩ ይፈልጋል። ምን እንድትሉ? በቤታችሁ መሠዊያ እንድትሰሩ፣ በትዳራችሁ ላይ መሠዊያ እንድትሰሩ፣ በስራችሁ ላይ መሠዊያ እንድትሰሩ። ከዛ በፊት ግን ማስወገድ የሚገባቸው ነገር ይነግራቸው ነበር። ማስወገድ የሚገባቸው እነዚህ ናቸዋል። ስለዚህም ያዕቆብ ለቤቱ ሰዎቹ አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕድ አማልክት ማንን አለ? ስለዚህ ያዕቆብ ለቤተሰቦቹ አብረውት ለነበሩ ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕድ አማልክት አስወግዳችሁ ሰውነታችሁን ንጹሕ ልብሳችሁንም ለውጡ ሲላቸው እንመለከታለን። ለምን? እግዚአብሔርን ወደ እነሱ ሊያመጣ ጥያቄያቸውን እንዲመልስ ሊያደርግ። ለውጡ፣ ይሄንን አድርጉ። ይሄን ስታደርጉ፣ ይሄንን ታደርጉ፣ እግዚአብሔር ምን ያደርጋል? ጆሮ ይሰጣችኋል። እግዚአብሔር ምን ያደርጋል? ጸሎታችሁን ይሰማል። ስለዚህ ምን አድርጉ? ዛሬ ባዕድ የሆነውን ነገር አስወግዱ። ባዕድ የሆነውን ነገር ምን አድርጉ? ለዩ እያለ ይነግራቸው ጀመረ ያዕቆብ። ዛሬ እቺ አጭር መልእክት ያስቀመጣችሁት የተከላችሁት ነገርን ለውጣችሁ ልክ እንደ ያዕቆብ እግዚአብሔር እንደዚህ አለ፣ በሄድኩበት ስፍራ ሁሉ የመራኝ እግዚአብሔር ምን አደርግለታለሁ? መሠዊያ እሠራለታለሁ አለ። ምን አደርግለታለሁ? አከብረዋለሁ አለ። ምን አደርግታለሁ? የሚለኝን ሁሉ ምን አደርጋለሁ? አደርጋለሁ አለ። አብረውት የነበሩትን ሰዎች ግን ምን አደርጋቸው? ይህንን ነገር አስወግዱ። ለዚህ አምላኬ፣ ለዚህ ለረዳኝ፣ ለዚህ ምን ላረገኝ አምላክ መሠዊያ አቀርባለሁ። መሠዊያውን ሳቀርብ ግን ከእናንተ ቤት ውስጥ እርም ካለ፣ ከእናንተ ቤት ውስጥ የጥንቆላ ነገር፣ የሟርት ነገር፣ ይሄ እግዚአብሔር የማይፈልገው ነገር ካለ እሱን እንድታስወግድልኝ እፈልጋለሁ ብሎ አብረውት ለነበሩ ዘመዶቹ፣ አብረውት ለነበሩ እህት ወንድሞቹ ሲነግራቸው እንመለከታለን። አላችሁ ዛሬ እንደዚህ አይነት ነገር ውስጥ ያላችሁ፣ ሟርት ውስጥ ያላችሁ፣ ጥንቆላ ውስጥ ያላችሁ፣ አስማት ውስጥ ያላችሁ፣ ዛሬ እግዚአብሔር እንደዚህ ይላችኋል፣ ልቀቁ፣ ልቀቁ፣ ከሟርት ውጡ፣ ከጥንቆላ ውጡ፣ ከአስማተኝነት ውጡ።